ሰላም አለይኩም ኢብቲሳም ነኝ። እንዴት ናችሁ? ስለ ሞሮኮውያኗ ሴት የጀመርነው ታሪክ አለ። አምስት ሆነው ደፈሯት፣ አምስቱንም ተበቀለቻቸው በሚል ክፍል 2 ይቀጥላል። ሁላችሁም አብራችሁ ቆዩ። ላይክ አድርጉ። ምን እንዳረከኝ ለሁሉም ሰዎች ነው የምናገረው ትለዋለች። ሳይፈልግ በግዱ እንግዲህ እሷ አለችበት ቦታ መሄድ ነበረበት። የት እንሄድ ምናምን ሲላት እዛ አፓርታማው እንሄዳለች። እንዴት ጨክና ይሄን እንዳለችው ራሱ አይገባኝም። ምክንያቱም እዛ አምስቶቹ አሉ አይደል እንዴ? አራቶቹ ከሱ ውጭ እንደ ጨክና እንዳለችው ራሱ አላቅም። ከዛ በኋላ ይዟት ሄደ። እንደ ድል ሆኖ ሲሄዱ ማንም የለም፣ ከዚህ ከሰውየው ውጭ ማንም የለም። የተከራየውም ደግሞ እሱ ነው አሉ እሱ ነው የተከራየው። ለማንኛውም ልክ ገቡ። ከዛ በኋላ በጣም ተናዶ ነው ይዟት የመጣው ምናምን። ከዛ ቆንጆ ቃላት ተናገረው ጀመር። አንተ እንደዚህ አንተ ምናምን ትሎ ጀመረ። እና ይሄ ጭንቀቱ ምናምን ለቆት ራሱ ሪላክስ ማድረግ ጀመረ። ደስ ይለው ጀመረ። በቃ ወንድነት ምናምን እየተሰማው ነው። ከአምስቱ ተመርጧል። በቃ ገብቷቸዋል። ከዛ እንደተረጋጋ ደስ እንዳለው ምናምን ስታይ ምን ታረቅ ጥሩ ነው። ከፖርሳዋ ፔፐር ድፕሬ አውጥታ ልክ ሳያት እንደ ባንድ ጊዜ ሄዳ ረጨችበት አይኑ ላይ። እሱ ምንድነው የሚያቃጥል ነገር ነውና አይኑ እንዳይ ነው የሚያደርገው። ከዛ አሁንም ጨምራ አይኑ ጭልምልም እስከሚልበት ድረስ መጮ ጀመረ። አንቺ ምንድነው ያረክሽው? ለምንድነው እንደዚህ ያረክሽው? ዝም በል ዝጋ። ልክ ዞር ስትል የሆነ ብረት ታገኛለች። ያንን አንስታ ጭንቅላቱን አሁንም ደግማ ጭንቅላቱን ፈርታ የሆነ ታንስቶ የሚይዘ መስሏት ፈርታዋለችና ሁለቴ ስትደግመው ይወድቅላታል። ራሱን እንደሳተ ገባት። ከዛ በኋላ ልብሱን አውላልቃ በራሱ ልብስ አሰረችው። ከዛ ከትንሽ ደቂቃ በኋላ ተነስተ እያለች ትጮህበት ጀመረ። የሆነ አስባችሁታል? የሆነ በጣም አናዷችሁ የሆነ ሰው ራሱ አግኝታችሁ የሆነ እንትን ስትሉት ስሜቱ ምን አይነት ነው? ቢላሂ አሁን እሷ በዛ ሰዓት እሱን አስራው ምን አይነት ስሜት እየተሰማ ነው? ማሰብ ራሱ አልችልም። ለማንኛውም ተነስ እያለች ትጮህበት ጀመረ። ተነስ፣ ጭራሽ የመተኛ ጊዜ አይደለም ይሄ የኔ ጊዜ ነው ይሉት። ተነስ። ልክ ሲነቃ ታስሮ ምናምን ነቃ። ለምንድነው እንደዚህ ያረክሽው? አሁን ይሄ ጥያቄ ይጠየቃል። እኔ እሱን ቢሆን አልጠይቅም። ለማንኛውም አሁን እኔ ጥያቄ እጠይቃለሁ፣ አንተ አጭር መልስ ትመልስልኛለህ አለችው። ምንድነው የምትጠይቂኝ? ጓደኞቼ ስማቸው ማን ነው? የሚኖሩት የት ነው? ስራቸው ምንድነው? የስልክ ቁጥራቸውን ትሰጠኛለህ ትለዋለች። አይ አልሰጥሽም። የፈለጉትን ካረጉ በኋላ እንደዚህ አላረገም የሚሉ ሰዎች በጣም ነው የሚመቹትልና ልክ ቢላው አምጥታ በልቡ ጋር ተቀደው ዝም አለው። አትነግረኝም ይለውድ ብትነግረኝ እኮ የሚሻለው መኖር አትፈልግም? ከዛ አሁንም ዝም አላት። ሄዳ ሆዱን ተቀደው ጀመረ። ደሙ ሲንጠባጠባ እየፈራ እቺ ሴትዮ ማትለቀኝም፣ ስለዚህ መናገር አለብኝ አለ። እያንዳንዱን ነገር ነገራት፣ ምንም ሳያስቀር የሚኖሩበትን ቦታ፣ ስልክ ቁጥራቸውን፣ ስራ ቦታቸውን፣ በቃ እያንዳንዱን ነገር ነገራት። ልክ ሲነግራት እሱ የምትለቀው መስሎን ነበረ። ከዛ ምን አደረገች? ምናምን ይሁን ቆረጠችለት። የደፈረባትን ነገር ቆርጣ ጣለችለት። ብቻ ጭውት ብላበት ገደለችው። ጭውት ብላበት መጫወት ሲያንሳን ነው። እንደኔ ሲያንሳን ነው። ደሞ ፈልቷል እንዴ? የፈላ ደም እንዴ ነው? ለማንኛውም ከገደለችው በኋላ ምን ብላ ጻፈች መሰላችሁ? በደሙ ከአምስቱ ተጠቂዎች አንዱ ብላ ጻፈችና በሩን ዘግታው ሄደች። ይመስለኛል ቁልፍ ያለው እሱ ብቻ ነው። ሁልጊዜም የሚገናኙ አይደሉም እነዚህ አምስቶቹ። ሁልጊዜም አይገናኙም። እንደዚህ መጥፎ ነገር ምናምን ሲኖራቸው ነው የሚገናኙት። እና ዘግታው ሄደች ወደ ሁለተኛው ተጠቂ ለመሄድ ማለት ነው። ሁለተኛውን ተጠቂ ተከታተል ጀመረ። የሚኖርበትን ቦታ፣ ስራ ቦታውን፣ ውሎ ወይት ነው ምናምን እና በተደጋጋሚ የምታየው የሆነ ካፌ ሲሄድ ነውና እዛ ካፌ ሄዶ ሻይ ነው የሚያዘው። በቃ ስራዋ መጨረስ ስላለባት ምን ማድረግ እንዳለባት አሰበች። ከዛ የሆነ ልጅ አገኘች ውጭ፣ እንደዚህ የሆነ ዱርዬ ልጅ ማለት ነው። ወንድሜ የምትረዳኝ ነገር አለና ትችላለህ ምናምን ትለዋለች። ምንድነው የምትፈልጊ ምናምን ይላታል። ብር ይወዳል። እንደዚህ እኔ የምልህን ነገር በደንብ ካረክልኝ
የፈለከው ነው እከፍልሃለሁ በደንብ ካስደሰትከኝ ደግሞ እጥፍ እከፍልሃለሁ ትለዋለች ይቺም ወይኔ ጨዋታ ነች ምንድነው የምትፈልጊው ይላታል አንተ ብቻ የምታደርገው ምንድነው እኔ ምልክት ስሰጥህ ሳህን ትሰብራለህ የሆነ ነገር ታደርጋለህ ትኩረታቸው ወደ አንተ እንደሆነ ብቻ ነው የምፈልገውና ትኩረት እንድትስብልኝ ነው የምፈልገው ምልክት ስሰጥህ ትለዋለች እሺ ምናምን ብለው ተስማሙ ገቡ ሁለተኛው ተጠቂ ተቀምጧል ሻውን አዘዘ ልክ ሻውን ሲያዝ ፋዲያ ትኩረቷ ሻዩ ላይ ሆነ ሰውየው ሰርቶ እስኪጨርስ ድረስ ልክ ሲጨርስ ወደ ልጁ ዞራ ጠቀሰችው ልጁ ደግሞ ከዛ በኋላ ተንስቶ ቃውን መስበር ሰዎች ተቀምጠው እየጠጡ ምናምን ብድግ እያደረገ ያነስትባቸው ጀመረና የሆነ ባንድ ጊዜ ባንድ ግሩ ቆመ ካፊው ሁሉም ትኩረታቸው ወደዛ ሆነ ሰራተኞቹም ሀጣ ይሄ ሁለተኛው ተጠቂ ራሱ ትኩረቱ እዛ ቦታ ላይ ነውና ትኩረታቸው እዛ ላይ ሲሆን እሷ ተነስታ ሄዳ እዛ ተሰራሻይ ላይ ኦሬዲ ተሰርቶ ተጨርሷል መውሰድ ብቻ ነው የቀረው ልጁና ፓውደር ይዛለች መርዝ ነው የመርዝ ፓውደር ግን መልክ ምንም አይልም መልክ የሌለው ነው ልክ ቶሎ ሄዳ ያንን ጨምራ መሰልሰል አድርጋ ጥሎ ትሄዳለች ልጁን ምልክት ስትሰጠው እሱም ጥሎ ይወጣል ነገሮች ወዳሉበት ተመለሱ ምናምን ባንድ ጊዜ ማለት ነው ተጸዳ አካባቢው የተተረማመሰው ምናምን ሰዎችም ተቀመጡ ሰውየውም ሻው መጠጣት ጀመረ እሷም ከሩቅ ሆና ተከታተል ጀመረ ከግማሽ በታች ደርሷል ሻው ሆዱም ጨበጥ ጀመረ የሆነ በቃ አሞታል ምናምን እንደዛ ሆኖ ስታየው ራቅ እያለች መጣችና መጮ ጀመረ ድንገት ሆድን እያለ መጮ ጀመረ ሰዎች ተሰባሰቡበት ምናምን እሷም ብድግ ብላ ወደ ሽንት ቤት ሄዳ ሽንት ቤቱ መስታወል ላይ ሊፕስቲክ አውጥታ ከአምስቱ ሁለተኛው ተጠቂ ብላ ጻፈችበት ወደ መጀመሪያው ተጠቂ እንመለስ የመጀመሪያው ተጠቂ የተወሰነ ቀን ሆኖታል ያየው ሰው የለም ልክ እንዳልኳችሁ ወደ ቤት ሊገባ ሲል ነው መልሳ የወሰደችውና እዛ አፓርታማ ላይ የሚኖሩ ሰዎች ለፖሊስ አመለከቱ ምንድነው እዚህ አካባቢ በጣም ሽታ ይሄ እንትኑ በዚህ ይሄ ክላስ በጣም ሽታ አምጥቶብናል ምናምን ነገር ብለው እንትናሉና ፖሊሶች መተዋዩ ነገሩን ሲያው ገብቷቸዋል ምክንያቱም ካሁን በፊት እንደዚህ ሰው ሲሞት እንደዚህ ሬሳ ምናምን ሽታ እንደሆነ ስለገባቸው በሩን ሰብረው ገቡ ሲገቡ በጣም ባሰቃቂ ሁኔታ ነው የተገደለው ከጎኑ ደግሞ ከአምስቱ አንዱ ተጠቂ የሚል ጽሑፍ አለና እንደዚህ አይነት አገዳደል ምን አይነት ሰው ነው የገደለው በጣም ተገርመዋልና ወደ ምርመራ ወሰዱት ወደ ሁለተኛው ተጠቂ እንሄድ የሁለተኛው ተጠቂ ሆዱን ታሟል ሰዎች ተሰባስበዋል ከዛ ወደ ሐኪም ቤት ይዘውት እየሄዱ ያሉ መንገድ ላይ ሞተ ከዛ ፖሊሶች መጡ እዛ ቦታ ላይ መተው የተመረዘ ምግብ ምናምን ነገር ካለ መፍተሽ ጀመሩ ምንም አላገኙም አንድ ጽዳት ሰራተኛ አንዱን ፖሊስ ጠራውና ና ተመልከት እዚህ እኔ እስካሁን ድረስ አልወለወልኩትም ግራ ስለገባኝ ምናምን ይለዋል ምንድነው እዛ ሽንት ቤት ወስዶና ያሳየዋል መስታወት ላይ የተጻፈው ከአምስቱ ሁለቱ ይላል ያንን አንዱን ስላይ ሁለተኛውን ሲያይ ይሄ ነገርማ በቃ ተከታታይ ገዳይ ነው በተከታታይ ነው እየተገደሉ ያሉት ያ ማለት አሁን 3 ሰው ይቀራል ማለት ነው ስለዚህ ይሄ ነገር ከመናስበው በላይ ከባድ ነው ምናምን ብለው ፖሊሶች ተሰብስበው ወደ ፖሊስ ጣቢያ ሄደው ሁሉም ባንድ ይነጋገሩበት ጀመር በጉዳዩ ላይ እሺ የተጻፈው እንዴት ነው ምናምን ይጠይቋቸው ጀመርና የተጻፈው በሊፕስቲክ ነው ምናምን ሲባል አንደኛው ብድግ ብሎ እንደዚህ እየገደለች ያለችው ሴት ነች ወንድማ አይደለም አሉ እንዴ ሊሆን ይችላል ግራ ተጋቡ ታውቃላችሁ ሴት ልጅ እንደዚህ እንዴት በዚህ መልኩ ልትገል ትችላለች የመጀመሪያው በጣም ባሰቃቂ ሁኔታ ነው የተገደለው ይሄንኛው በመርዝ ቢሞት የመጀመሪያው በከባድ ሁኔታ ስለተገደለ ግራ ገባቸው እንዴት ሴት ልጅ እንደዚህ ልታረግ ትችላለች አራ ትችላለች አባቴ አንደኛው ተንስቶ ትችላለች እንዴት ነው ማትችለው ምናምን ፋዲያ ስታየው ፋዲያ በጣም ደስተኛ ሆናለች ያሽናፊነት ስሜት ተሰምቷታል ወደ ሶስተኛው መሄድ አለባት ጊዜ የላትም ምክንያቱም እየተጠረጠረች ስለሆነ ራሷን ሳታጋለጥ መጨረስ አለባት ሁሉንምና ወደ ሶስተኛው ተጠቂ ሄደች የሶስተኛው ተጠቂ ደግሞ ምን አይነት ሰው መሰላችሁ ቁጥሩን ይዛለች ስለሱ በደንብ አጣርታለች ምናምን ሶስተኛው ተጠቂ ሴት የሚባል ነገር በጣም ነው የሚወደውና የሆነ ጭፈራ ቤት ምናምን እየሄደ ሴት ይዞ ይመጣል ምናምንና ደውላለት ሰላም እንዴት ነህ አላወከኝም እኔ እኮ ምናምን ትሏል ማንሽ አላወኩሽም እንደዚህ እዚህ ቦታ ተገናኝት አታስታውሰኝም አይ አላስታወስኩሽም
እንዴት ነው ማታስታውሰኝ? ለማንኛውም እንደዚህ ቦታ ነው ያገኘው ምናምን ትለዋለች። ቦታውን ትነግረዋለች የሚውሉበትን ስለምታውቅ ማለት ነውና እሺ ለምን አንገናኙም ትለዋለች። እሺ ደስ ይለኛል ምናምን ብሎ ዘጉ ስልክ። ደስ ብሎታል። እስከዛሬ እኔ ታግዬ ስንት ነገር ሆኜ ነበር ሴት ማመጣው፣ አሁን በራሷ ጊዜ መጣች። የሆነ አላ በቃ ራሱን የሆነ ነገር አድርጎ አየው። ለማንኛውም እዚህ ቦታ እንገናኝ ብላ ቀጠረችው። እዛ ቦታ ልክ ሲደርስ ምልክት ሰጠችው እንዳቆም ቆመ። እሷ ገባች መኪና ውስጥ። ልክ እንደዚህ ጀነን እንዳለ ወንድ በቃ ወንድ ለመሆን ምናምን እየሞከረ ነው። ምን ይመስላል እያለች በውስጧ፣ ምክንያቱም ታውቀዋለች፣ ቆሻሻ እንደሆነ ታውቀዋለች፣ ማንነቱን በደንብ ታውቀዋለች። እሱ ግን በጣም የሆነ ነገር ራሱ የሆነ ነገር እያስመሰለ ነው እያየ ያለውና ይሁን ሊያሽኮረመማት ይሞክራል ምናምን። እሷ ለዛ ነገር ጊዜ የላትም። ሲጀመር እዛ አካባቢ ያለ አንዳንድ ሰዎች አሉና ያጸጥታ እስኪመጣ ድረስ ምንም ሰው መኖር ስለሌለበት ያ ነገር እስኪፈጠር ድረስ ነው እሷ እየጠበቀች ያለችው ሲጀመርና ከዛ አካባቢ ሰዎች በተወሰነ መልኩ ሲርቁ አሁንም የመጀመሪያውን እንዳረገችው ምንድነው አይኑ ላይ ረጨችበት። ከዛ በኋላ አንቺ ምንድነው ያረግሽው? ቆይ ምንድነው እንደዚህ ደስ ይታያል? ለምንድነው እንደዚህ ብታረግ? አሁን ተረጭበት ጀመር ምንድነው ምንም እስከማይታዩ ድረስ። ከዛ ከመኪና ወረደች። ቤንዚን ይዛለች፣ ናፍታ በጎማ ማለት ነው። ያንን ናፍታ መኪናውን በደንብ አርገታ አርከፈክፈው ጀመር። ከዛ በኋላ መኪናውን እንግዲህ ክብሪቷን አውጥቷ ለኮሰችበት። ጎማውንም ወደ መኪናው ወረወረችው። እንትኗ አሻራዋን ምናምን እንዳይወጣ ከመኪናው ራቅ ብላ ከአምስቱ ሶስተኛው ተጠቂ ብላ አሁንም ጻፈች። ሶስተኛው ተጠቂ ብላ ጻፈች። ከዛ ሄደች። አስቡት፣ ሁለቱን የገደለቻቸው በ24 ሰዓት ብቻ ነው። በ24 ሰዓት ውስጥ ሁለቱን ገደለቻቸው። አሁን እነዚህ የሚያመለክተው ምንድነው? ሰዎቹ ብዙ ጊዜ እንደማይገናኙ እንደማያወሩ እንጂ በደንብ ቢያወሩ ምናምን ኖሮ አንደኛው ሲሞት ይታወቃቸው ነበር እና አላወቁም። አሁን ወደ አራተኛው ተጠቂ እንሂድ። አራተኛው እሱን ለመግደል ደግሞ በጣም ቀላል ነበረ። ሰውየው በጣም ማስጠሊታ ከመሆኑ የተነሳ ሴቶች አይወዱትም። ብቻ ሁሉ ጊዜም የሆነ የሚሄድበት ቦታ አለ። እሱ መጠጥ ቤት ይሄዳል። ይሰክራል። ጥምስ ብሎ ነው የሚሰክረው ምናምን። እዛ መጠጥ ቤት ሄደች። እዛ መጠጥ ቤት ወንዶች እያስቸገሯን ነበረ ምናምን። የሆነ ብቻ እሷ ፏያለች ነው የምትሄደው። በነገራችሁ ላይ ሁሉም ጋር ስትሄድ ሽክ ብላ ምናምን ነው። እዛም ስትሄድ ሽክ ብላ ነው ሄደችው። ሴቶች አይወዱትም ብያቸዋለሁኝ። ጎዱ ተቀመጠች እንደሰከረ ስታውቅ። አንተ ምናምን ነገር እንዴት ነው የምታምረው ትለዋለች። እኔ አንተ። ሴቶቹ ግን እንዴት ነው የማይወዱ አንተን የመሰለ ቆንጆ። አረ እቺ መላክ ነች፣ ከየት የመጣች? እኔ ጤነኛ ነኝ ምናምን። አሁን በጣም ኮንታው። ለምን ውጭ ወተና እንዝናናም? ሰዓቱ ገና ነው፣ ሌሊቱ። ለምን የሆነ ቦታ አንሄድም ትለዋለች። እሺ ደስ ብሎት እሱ አላ ተፈልጎ እኮ ያቀምጪን የመሰለች መላክ ስትፈልገው እስኪያስቡት። ለማንኛውም እሺ ብሎ መኪናው ላይ ወጣ። ከዛ እሷ ወደምትመራው ቦታ ሄዳ እዛ ሲሄድ ሰክሯል። እንደዚህ እሱ ለመግደል በጣም ቀላል ነው። እሷ ፈለገችበት ቦታ ስትደርስ እዚህ ቁም ምናምን አለችው። ልክ ሲያቆም አሁንም ማምጣት አይኑ ላይ ረጨችበት እሱ ላይ። ከዛ በኋላ ከመኪናው ወርዳ አስፓልቱ ላይ ያረገችው። መኪናውን እንግዲህ ወደ ኋላ እየተመለሰች ትገጨው ጀመር። አሁን መልሳ ትገጨው ጀመር። 3 4 ትገጨዋለች፣ ትጮሃለች፣ ትመለሳለች፣ ትገጨዋለች፣ ትጮሃለች። እስከዛሬ እነዚህ ሶስቱን ስትገል በጣም ደስ እያላን ነበር ስትገላቸው የነበረው። አራተኛው ሲሆን ግን ለምን ይሄ ነገር ሁሉ እኔ ላይ ተፈጠረ? ህይወቴ ለምን እንደዚህ ተመሰቃቀለ? ይህንን ነገር ለምንድን እንዳረግ ሆንኩኝ? እንደዚህ አይነት ሴት እንደሆን ለምንድን ነው ለምን እኔ ላይ ትገጨው ጀመር። ትመለሳለች፣ ትገጨዋለች፣ ትጮሃለች፣ ትጮሃለች። ከዛ እንደተለመደው ከአምስቱ አራተኛው ተጠቂ ወደ ሶስተኛው ተጠቂ ልመለስላችሁ። የሶስተኛው ተጠቂ ተቃጥሏል እንጂ አልሞተም። ፖሊሶች ወደዛ ወደ ሐኪም ቤት ወሰዱት። ሶስተኛው ተጠቂ ብሎ ስለተጻፈበት ተከታታይ ግድያ እንደሆነ ስለገባቸው ያ ሰውዬ ገዳዩን ለመድረስ በጣም ስለሚጠቅማቸው ፖሊሶች በጣም ይከታተሉ ጀመረ። ራሱን ስቶ ነበር ኦሬዲ። በቃ የሆነ ሊሞት ትንሽ ነው የቀረው ሲጀመር ሰውየውና ነቃ። ልክ ሲነቃ ማን ነው እንደዚህ ያደረገው? ጥያቄ አበዙበት። ለማንኛውም ሴት መሆኗን ተናገረ።
ከዛ ወደዛው ሞተ። 4ቱ ሞቱ። አንዱ ነው የቀረው። አንዱ ጓደኞቹ እንደዚህ እንደሆኑ ሲሰማ እሷ እንደሆነች አወቀ፣ ግን መልኳን አያስታውስም። ከዛ በኋላ ልክ እየሮጠ ወዴት ሄደ? ወደ ፖሊስ ጣቢያ። እሰሩኝ። ለምንድን ነው የምናሰሩ? እሰሩኝ። እኔ ብዙ ወንጀል ሰርቻለሁኝ። ከወንጀሉ መካከል ደግሞ ሲደፍር ያለው እንደዚህ አድርገ የሰራውንም ያልሰራውንም ይቀባጥር ጀምር። ምክንያቱም እንደምትገለው ስለሚያውቅ ከምገደል እዛ ፖሊስ ጣቢያ ሆኜ ብድን ይሻላል ብሎ አስቦ ነውና ይጮ ጀመር። አንተ ነህ በጣም ስንፈልግ ነበር። አወቁ የሆነ በቃ አንድ ሰው እየገደለቻቸው ነው። እነሱ ደግሞ የሚተዋወቁ ሰዎች እንደሆኑ ፖሊሶች ተረዱና አንተንም አናስረም፣ አንተ ውጭ ነው መሆን ያለብህ፣ ገዳዋን ለማግኘት የምትረዳን አንተ ብቻ ነህ። ምክንያቱም አንተ ልትገል ስትመጣ እሷ ማያዝን እንችላለን ምናምን ይሉታል። አይሆንም ታስሩኛላችሁ፣ አናስረም፣ ትሄዳታለህ። በቃ ይሁን በጣም ፈርቷልና በግዱ እንግዲህ ወደ ቤቱ ሄደ። ፖሊሶች እየተከታተሉ ነው። በቅርብ ርቀት ላይ ሆነው ስለ ሁኔታው ያሉና ልክ ውጭ ሲወጣ ሴት ሲያይ ይጮሃል። እሷ ነች የምትመስለውና መልኳን ስለማያውቅ አንዳንዷ ሴት ፋዲያ ነች የምትመስለውና ይጮሃል። ወደ ሳይት ካተገበ ምናምን ነገር ይሁን ልክ ሴት ሲያይ ይጮሃል። ለማንኛውም በዚህ መልኩ ለተወሰነ ቀን ከቆየ በኋላ አበደ። ምክንያቱም ተጨናንቋል። ሴተኛ መተኛት አይችልም። በህልሙም በሆኑም እሷ ስለምትመጣበት አበደና ወደ ሕክምና ሄደ። እሷም ያለውን ሁኔታ እየተከታተለች ነው በርቆ ሆና እንዳበደ ምናምን ሲገባት እሷም ደስ አላት። እንግዲህ 5ቱን በደንብ አድርጋ ተበቀለቻቸው። ከዛ በኋላ ምን አድርገች መሰላችሁ? ደብዳቤ ጻፈች። ለማን ነው የጻፈችው? መጀመሪያ ፖሊስ ጣቢያ ስትሄድ ላገኘችው ሰውዬ ምናምን አይነት ሴት ስለመሰለችው ሰውዬ ነው የማወራውና ደብዳቤ ጻፈችለት። ይሄ ነገር ሁሉ የሆነው በአንተ ምክንያት ነው። አንተ ሰምተኸኝ ያን ሰዓት እኔ ምልህን አድርገልኝ በነበረ ይሄ ነገር ባልተፈጠረ፣ እኔም ራሴን እንደዚህ ባላጣሁት፣ ሰው ባልገደልኩ፣ ሀገሬን ባልተውኩ፣ ቤተሰቦቼን ባልተውኩ ምናምን ትለዋለች። እዛ ደብዳቤው ላይ እሷ ከሀገር ወጣለች ኦልሬዲ። ይሄ ደብዳቤ የደረሳቸው እሷ ከሀገር ከወጣች በኋላ ነው። ለማንኛውም 4ቱን ገላ አንዱን አሳብዳ በደንብ አድርጋ ተበቀለቻቸው። ምን መሰላችሁ? ብዙ ሴቶችን ሳይ ሴቶች ከተደፈሩ በኋላ በጣም እንትን የሚሉት የሆነ ፈሪ ይሆናሉ። ወንድ መቅረብ አይፈልጉም ምናምን። ሁሉም ወንዶች አንድ አይነት ይመስሏቸዋል። ወንድን እንደሆነ ነገር አድርገው ምናምን ነው የሚዩትና ይሄ ነገር ልክ ነው ብዬ አላምነው። ምናልባት እኔ ይሄንን የምለው ስላልደረሰብኝ ይሆናል። ግን ቢደርስብኝ ራሱ እጅና ጣጥፌ የምቀመጥ አይነት ሴት ነኝ ብዬ አላምነው። ሴቶች እንደዛ ባይሆኑ ራሱ ደስ ይለኛል። ይሄ ነው ታሪኩ። እንደወደዳችሁ ተስፋ አደርጋለሁ። ሰላም አለይኩም።